ሰላም እናቶችዬ ተመልሼ መጥቻለሁ። አሁን ደግሞ እንድንነጋገር የምፈልገው ልጄ ችግር አለበት ተብሎ ካወቅንበት ጊዜ ጀምሮ ምን ማድረግ አለብን? መጀመሪያ መቀበል፣ ያለውን ችግር መቀበል እና መስራት። እየሰራን ከሌለበት እንኳን ከጊዜ በኋላ እኛ ያሰብነው ነገር ከሌለው እንኳን ሰየው እንቀጥላለን መንገዳችን እየሰራን ችግር እንዳለ እየሰራን አብረን እየሰራን ችግር ካለበት ጥሩ መንገዱን ስለያዝን ቢያንስ የምናስተካክለው ነገር ይኖራል። ስለዚህ አክሴፕት የማድረጉ ሁኔታ በጣም ወሳኝ ነው። ቶሎ አክሴፕት ማድረግ፣ ቶሎ እርምጃ ወስደን ቶሎ አብረን በመስራት ቶሎ አሁን ከልጅነት ጀምሮ ከህፃንነት ጀምሮ እየሰራን የተለያየ ለልጅቷም ለውጥ እንዲኖር እናደርጋለን። ነገር ግን እዚህ ጋር እንትን ብለን መቼስ ማንኛውም እናት የመናገር ችግር ያለበት ልጅ ወይም ማንኛውም አይነት ችግር ያለበት ልጅ ወልዳለሁ ብላ የምትልም የለችም፣ ተዘጋጅታ የምትወልድም የለችም። እንኳን አይደለም ችግር ያለበት ልጅ ማንኛውም ልጅ የምናሳድግ ሁላችን እናውቃለን። ተዘጋጅቶ ፕላን ያለው ነገር አይደለም ልጅ መኖር። በየቀኑ የምንማረው ብዙ ነገር አለ። እንደውም እኮ ስታዩ የመጀመሪያ ልጃችንን ያሳደግንበትና ቀጥሎ ያሉት የምናሳድግበት አንድ አይደለም። አንደኛ እየተማርን የምንመጣቸው ብዙ ነገሮች አሉ። ማናችንም እናት ሆነን አናቅም። በሌላው ህይወት ውስጥ እናት ነው የመጀመሪያ ልጃችንን ስንወልድ ነው አይደል? ስለዚህ ማናችንም አውቀን የምንወለድ የለንም። በየቀኑ እያወቅን እያሻሻልን እያወራን የተሳሳትነውን ነገሮች በመጀመሪያው ልጃችን በሁለተኛው ልጃችን እያረምን ትናንት የተሳሳትነውን ዛሬ እያስተካከልን በተለይ እንደዚህ እያደረግን ነው እንጂ ማንም ሰው አንድ ፕላን ይዞ በዚህ ፕላን መሰረት አሳድጋለሁ ልጄን ብሎ ቢል እንደዛ አሳደግኩም ቢለኝ እኔ ውሸት ነው። ብዙ ጊዜ እኔ ራሱ ልጅ ሲኖረኝ እንዲህ ያደርጋል ያልኳቸው ነገሮች አሁን ላይ ሆኜ ሳያቸው አላረጋቸውም። ማረጋቸው አሉ ግን ማላረጋቸውም አሉ። ህይወት ያስተማረኝ ነገሮች ማለት ነውና ስለዚህ መጀመሪያ አክሴፕት ማድረግ አንድ ነገር አለ፣ በቃ ካለ አለ ነው። ምንም አይደለም እኮ ማልቀስም ጥሩ ነው። እንደውም ማጠራቀም ጥሩ አይደለም። ማውራትም ካለብን ማውራት አለብን። ምንጽፍም ከሆነ መጻፍ ያለውን ነገር ውስጣችን ተጠራቅሞ እንትን እንዳይለን ጥሩ እኮ አይደለም አይደል? መጨናነቅ ሲበዛ እኮ የምንፈልገውን ነገር ራሱ በስርዓት እንዳንሰራ ያደርገናል። ልጆቹ ላይ ራሱ በየቀኑ መስራት ያለብን ነገር ያጠፋል። ጥሩ አይደለም። ስለዚህ በተቻለ መጠን ቶሎ አክሴፕት ማድረግ መቻል እና ቶሎ ወደ ስራ መሄድ እኔ ትልቁ የሚመስለኝ ነገር እሱ ነው። ቶሎ ወደ ስራ መሄድ ማለት የመጀመሪያው ያው ወደ ሕክምና ስፔሻሊስት ጋር መውሰድና ምን እንደሚያስፈልገው ኢቫሉዌሽን እንዳገኝ ማድረግ። ምንድነው ይሄን ልጅ የሚያስፈልገው? የቋንቋ ቴራፒ ነው? ሳይኮሎጂስት ነው ወይስ ደግሞ ፊዚካሊ የሰውነቱ ላይ ለምሳሌ ካካውን ሽንት ቤት ሽንቱን እንዲሸና ማያንቀሳቀሳቸው የሰውነት ክፍል ካሉ እንደነገርኩ በጣቱ መሄድ ከሆነ እነዚህ ነገር ላይ ፀጉሩ መቆረጥ ላይ ጥፍሩ መቆረጥ ላይ የሚያተኩር ምን እንደሚባል አላውቅም። እሱም በአማርኛ እሱ ነው የሚያስፈልገው። ማንኛውም ምኑ ነው የሚያስፈልገው፣ ምንድነው የሚያስፈልገው የሚለውን መጀመሪያ ወስዶ ማስገምገም። ከዛ በኋላ ምን ችግሮች እንዳሉ በመጻፍ እነዛ ችግሮች ላይ መስራት። እንዳልኳችሁ እርዳታ መፈለግ በጣም ወሳኝ ነገር ነው። ሌላው ደግሞ ያለውን ችግር በደንብ ለመለየት መሞከር። አሁን እንዳልኳችሁ ለምሳሌ እጁን ቆሻሻ ሊጥ ምናምን ጭቃ የሚያስጠላው ከሆነ አብሮ በመስራት አብሮ በማብካት አብሮ በመጫወት። ዱቄት ያስጠላዋል፣ ምን ችግር አለ? ጠረጴዛው ላይ ትዘረጋላችሁ፣ ፕላስቲክ አድርጋችሁ በዱቄቱ መጫወት። እናንተ ስትጫወቱ እሱን ቀስ እያለ ምናልባት አብሮ ይጫወት ይሆናል። ይሄንን ስለሆን ብዙዎቻችሁ ደግሞ በተወደደ ኑሮ ብላችሁ የምትወርዱብኝ አትጠፉም። ግን ልጆቻችንን ለማስለመድ መቼስ የማይደረግ ነገር የለም። አንድ ነገር ለልጆቻችን ስንል ሁሉን እናደርጋለን።
እና ምንም አይደለም ደግሞ ለዚህ ነገር ትንሽ ሽሮም ቢሆን ወይም ትንሽ የጤፍ ዱቄትም ቢሆን ወይም የገብስ የማንኛውም ዱቄት አመድም ሊሆን ይችላል። ያው እንዳይበላውና መጥፎ አደጋ እንዳያደርስበት የምግብ ዱቄት ቢሆን ይመረጣል እንጂ አብሮ ሊጥ ማብካት፣ ዳቦ ማብካት፣ ትንንሽ ዳቦ አብሮ መስራት፣ ተቆራጭ ኬክ እንደዚህ አይነት ነገር አብሮ መስራት እንትኑን አምባሻ ምናምን ያዳብ ቂጣም ቢሆን መጋገር አብሮ የሊጥ ወይም ደግሞ ይሄ የሚዝለገለግ ወይም ደግሞ እጅ የሚያቆሽ የሚመስል ነገርን ለመለማመድ ያስችላል። ስለ ወደፊቱ እያሰቡ አለመጨነቅ እና ዛሬ መስራት። ወደፊት ልጅ ምን ይሆን እንኳን አይደለም ኮንዲሽን ያለው ልጅ ወይም ደግሞ አንድ በሽታ ያለበት ልጅ ቀርቶ እኮ ጤነኛውን ልጅ ራሱ ወደፊት ምን እንደሚሆን በምን እናውቃለን? አናቅም እኮ። እግዚአብሔር ይጠብቀው። እግዚአብሔር መቼስ ቁም ነገር ያደርሰው ምናምን ነው እንጂ እኛ እንዴት እናውቃለን? አናቅም ወደፊት የሚሆነውን ነገር። እኔ አንድ ጓደኛዬ የእህቷ ልጅ በ18 ዓመቱ በሞተር ሲሄድ መኪና አደጋ ደረሰበትና ኮማ ሆኖ ነበረ። ከዛም በኋላ በስንት ይሞታል ተብሎ በ3 ወር ከሆስፒታል ወጣ። ግን አሁን በምንድነው በእንትን ላይ ነው የሚሄደው በጋሪ ምንላችሁ ፈልጌ ነው። ማንም ሰው ወደፊትን ገዝቶ ያስቀመጠ የለም። ስለዚህ ወደፊትን የሚያውቀው እግዚአብሔር ስለሆነ ለእግዚአብሔር ላላህ ለምትሉት ለምታመልኩት አምላክ መስጠት ነው ያለባችሁ እንጂ ወደፊት ምን ይሆናል እያሉ አለመጨነቅ። ዛሬን ግን መስራት ለነገ ትልቅ ዋስትና ነው ብለን በማሰብ ዛሬ መስራት አለብን። እንዳልኳችሁ ወደ ኋላ የሚሄድ ልጅ ወደፊት እንዲሄድ ማስተማር፣ አባትና እናቱን ማያቅ አባ የማይለውን አባ እያሉ እያሳዩ እማ እያሉ ማስተማር። እንደገና ደግሞ ቴሌቪዥን ላይ ቶም ኤንድ ጄሪ ወይም ደግሞ ማያወራ ፊልም የሚያይ ከሆነ ሚስተር ቢ ምናምን ቀይሮ በሚያወራ መቀየር። እነዚህ ሪል ያልሆኑ የተለያዩ ሙዚቃዎችን ከመክፈት ተቆጥቦ የሚናገሩ ነገሮችን በትክክል ረግጠው የሚናገሩ ነገሮችን እንዲሰማ ማድረግ። የቴሌቪዥን ሰዓቱንም መወሰንና ከኛ ጋር ብዙ ጊዜ እንዳሳልፍ ማድረግ። በብዙ ትዕግስት ነገሮችን ቀስ ቀስ እያሉ ማድረግ። ጥፋተኝነትን በላያችን ላይ ለማድረግ ብዙ ጊዜ በተለይኛ ሴቶች ምን ይሆን ብሎ ወደ ጥፋተኝነት መመለስ አለብን አይደለ? እኔ ነኝ ጥፋተኛው ለማድረግ ከምንም ነገር ምንም ይሁን እኔ ነኝ ጥፋተኛው ብለን ራሳችንን ብዙ ጊዜ እንወቅሳለን። ለምሳሌ እኔ ነኝ ጥፋተኛው ምክንያቱም ልጅ ኦቲዝም ያለው እኔ እርጉዝ እያለሁ እንዲህ ስላረኩ ነው፣ እኔ እርጉዝ እያለሁ እንዲህ ስለሆነ ነው። በቃ ራሳችንን ወደ ጸጸትና ወደማይፈለግ ዲፕሬሽን ላለመምራት መጠንቀቅ እና እዚህ ላይ እኔ ብዙ ጊዜ የምለው ወደ ሃይማኖታችን ወደ አምላካችን ወይም ወደምናመልከው መጠጋት። እኔ መሰለ ነገር የለም ባይነኝ እኔ። ምክንያቱም እኔ እግዚአብሔር ነው የሚረዳው በሁሉም ነገር። ትዕግስት እንዲኖረን መስራት እንድንችል ጥበቡን ራሱ እንዲሰጠን ወደ እግዚአብሔር መጸለይ ነው። እግዚአብሔርን መጠጋት ነው። እግዚአብሔርን መጠጋት ወይም ደግሞ ወደ አምላካችን መጠጋት እኔ ስለረዳኝ ለራሴ ነው የማወራው እንጂ በሃይማኖት በማንኛውም ሰው ሃይማኖት ላይ መግባት አይደለም። ግን ሁላችንም ያው የምናመልከው አምላክ አለ። ስለዚህ ያ አምላካችንን ነው የምንተማመነው አይደል? እና ትልቅ ከፍተኛ እርዳታ ያለው እዚህ ላይ እሱ ነው። ማንም ሰው ሊረዳችሁ አይችልም። ማንም ሰው ሁሌ አብሯችሁ ሊሆን አይችልም በእነዚህ ጉዞዎች ውስጥ። እሱ ብቻ ነው ሁሉ ጊዜ አብሯችሁ ያለውና በእሱ ስትጠጉ ያቀልላችኋል። ልባችሁ ላይ አይከብድም ነገሮች። አለማዘን፣ አለመብሰልሰል፣ ነገሮችን በቃ ማውጣት ማውረድ መተው፣ ያኗኗር ዘይቤ መቀየር። በፊት ብዙ ጊዜ የማታሳልፉ ከሆነ አሁን ብዙ ጊዜ ማሳለፍ። በፊት ብዙ ከልጆቻችሁ ጋር የማታወሩ ከሆነ አሁን ብዙ ጊዜ ከልጆቻችሁ ጋር ማውራት። መጫወቻዎቹን ራሱ ለምን ጥቅም እንደሚውሉ ማሳየት፣ ማስተማር፣ ከጊዜ ወደ ጊዜ ለውጥ እንዲመጣ ማለት። ቤታችንን እንደ ችግሩ አይነት ማስተካከል። ልጄ ሲናደድ እቃውን አንስቶ የሚጥለው ከሆነ እኔ ለምንድን ነው ዲኮሬሽን ቤቴ ውስጥ የማስቀምጠው? ወደፊት ሲቻል እና እነዚህ ነገሮች መቀየር